ደህና ነኝ አልহামዱሊላህ። ጥያቄ የነበረው መልእክተኛው እውነት እንደሚለው ሐዲሱ እንደሚለው እንትን ነበሩ ወይ ማህይም ነበሩ ወይ የሚል ጥያቄ ነው የተነሳውና አንተ ሙስሊም ነው ወላ ክርስቲያን ነህ? እኔማ ሙስሊም ነኝ። የምትጠይቀኝ አሁን ሙስሊም ነህ? እኔ ሙስሊም ነኝ። ግን አላም ያን ነገር ሐዲስ ያለውን ነገር ከቁርአኑ ጋር ይሁን ይምታታል። እንዴት በጣም ጥሩ ጥያቄ ነው የጠየቁት። ምንድነው አሁን ለምሳሌ ስለ መልእክተኛው እንትን አንድም ቦታ ማህይብ ናቸው የሚል ነገር የለም። ኡምይ ማለት ማንበብ መጻፍ የማይችል ማለት ነው። ኡምይ የሚለውን ነገር ተጠቅሞታል ቁርአኑ ላይ። ምኑ ላይ? ስንት ላይ? የት ምዕራፍ ላይ? ብዙ ቦታ ተጠቅሞታል። ከብዙ አንዱን ንገረኝ። የቱ? እነግራለሁ፣ ችግር የለውም። ለእሳቸው ለመልእክተኛውም ደግሞ ለእሳቸው ለተላኩበትን ማህበረሰብ ተጠቅሞታል ቁርአን። እሺ አንድ ምዕራፍ ለምሳሌ ሱረቱል ጁሙዓ ላይ ወለዚ በአሰ ፊል ኡምይይን ረሱለን ሚንሁም የትሉ ዐለይሂም አያቲሂ ነው። በአሰ ፊል ኡምይይን የነሱ የተላኩበት ማህበረሰብ ራሱ ኡምይ ተብሏል። እሺ በጣም ጥሩ። ሁለተኛው ደግሞ ምንድነው እንትን ላይ ያለው ኢምራን ሱረቱል አል ኢምራን 75ኛው ቁጥር ላይ ያለው ومن أهل الكتاب من إن تأمنه بقنطار يوديه إليك ይሄንን ይልና يوديه إليه واصل اوكي إن تأمنه بقنطار يوديه إليك ومنهم من إن تأمنه بدينار لا يوديه إليك إلا ما دمت عليه قائما ذلك بأنهم قالوا ليس علينا في الأميين سبيل ليس علينا سبيل ويقولون على الله الكذب وهم يعلمون ይላል። طيب እና እነዚህ አሁን አህለል ኪታቦቹ ከነሱ ማህበረሰብ ውጭ ያለውን ማህበረሰብ ምን ይሉ ነበረ? ኡምይ ይሉ ነበር። እሺ በቁርአኑ ገለጻ መሰረት ማለት ነው። እሺ ሌላም ጋር እንደዚሁ አል ኢምራን 20ኛው እንትን ላይ فإذا هاجوك فقل أسلمت وجهي لله ومن اتبعني وقل للذين أوتوا الكتاب والأميين ይላል። እሺ አሁን አላህ ሱብሓነሁ ወተዓላ እዚህ ጋር ኮምፔር ያደረገው ምንድነው? አህለል ኪታብና ወልኡምይን። ያ ማለት ማንኛውም ሰው ተራ አንባቢ እንኳን የሚረዳው ምንድነው? አህለል ኪታብ የሚባል ማህበረሰብ አለ፣ ከዛ ኡምይ የሚባል አለ። እሺ አሁን ወደ አንተ ጥያቄ ነው። ወደ እኔ ጥያቄ ልመጣ ነው። ይሄ ማህበረሰብ ሁሉ ማንበብ የማይጽፍ ምንድነው የማይችልና መጻፍ የማይችል አይደለም ማለትን አያሲዝም። ምክንያቱ ደግሞ ምንድነው? እንደምናውቀው በታሪካችን ራሱ የምናውቀው ምንድነው? ቆይ ወደ ታሪኩ ሳትገባ አንተ ሀደፍህን ግለጽልኝ እዚህ ጋር። ዋናው ቆየኝ ኡምይ አሁን ይሄኛው እንደማመጥ ይቅርታ፣ ያንተ ሀደፍህና ዋናው ሞቲቭህ ምንድነው? እዚህ ላይ ሞቲቭ ምን መሰለህ? ጥያቄህን ፎከስ የምታደርግበት ላይ ነው? ነብዩ ላይ ነው ወላ ህዝቡ ላይ ነው? አይደለም፣ ነብዩ መልእክተኛው የተማሩ ነበሩ የሚል እንትን ያለኝ። የተማሩ ነበሩ ከዛ በፊት ከቁርአን በፊት አይደለም። ምናውቀው ቁርአን መውረድ በጀመረበት ጊዜ ከወረደ በኋላ ያውቁ ነበር። ምንድነው የሚያውቁት? ማንበብም ይችላሉ፣ መጻፍም ይችላሉ። ማንበብም መጻፍም። ከምን መረጃ ነው ያገኘው? ይሄን መረጃ ያገኘሁት ደግሞ ከቁርአን ነው። ምንድን ነው የሚለው ቁርአን? ለምሳሌ ምን ይላል? አንከቡት 48 ላይ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒክ ኢዘን ለርታበል ሙብጢሉን ይላል። ምንድን ነው ተፍሲሩ? ተፍሲሩ ምንድነው? ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን አንባቢ አልነበርክም። ከእርሱ በፊት መጽሐፍን የምታነብ አልነበርክም። በቀኝ እጅም የምትጽፍ አልነበርክም። ጠይብ ፓስት ነው አይደለም? ይሄ ነገር ያለፈ ድርጊትን የሚገልጸው። ስለዚህ በኋላ ላይ የምትጽፍ ነበርክ የሚለውን ያስይዛል ልትለኝ ነው? በትክክል የሚል መረጃ ካላገኘህ በስተቀር አትችልም። ልነግርህ ነው። ቀጥል። አላህ ሱብሓነሁ ወተዓላ ከዛ በፊት ማጽፍ አልነበርክም ማለት ከዛ በኋላ የተከሰተ ነገር አለ ማለት ነው። ና አይደለም። መፍሁሙ እሱን አይደለም የሚያስይዘው። ለምሳሌ አንዴ ጠብቀኛ፣ እየተወያየን ስለሆነ እድል ስጠኝ ማለት ነው። ስለ መርየምን እጣ ተጣጥለው እነ ዘከርያ
እኔ ነኝ ከፋላውን የምወስደው ብለው በሚባባሉበት ጊዜ ምን አለ አላህ? ወማ ኩንተ ለደይህም ኢዝ ዩልቁነ አቅላመሁም አዩሁም የክፍሉ መርየም ወማ ኩንተ ለደይህም ኢዝ የኽተሲሙን ይላል። ስለዚህ ምን ሆነ ማለት ነው? ዛሊከ ሚን አንባኢል ገይቢ ኑሂህ ኢለይከ ወማ ኩንተ ለደይህም ኢዝ ዩልቁነ አቅላመሁም አዩሁም የክፍሉ መርየም ካለ በሰዓቱ አንተ እዛ ቦታ ተገኝተህ አይደለም። ይህ ካንተ በፊት የነበረ ከሩቅ ወሬዎች ነው ወደ አንተ የሚመጣው ይላል። ይሄ የቁርአን አያ ከወረደ በኋላ ግን ነብዩ እነሱ ጋር ነበሩ ማለት ነው? አልነበሩ። በቃ ያለፈውን ታሪክ ነው የሚነግረን ማለት ነው። አሁን እዚህ ጋር ፕሊዝ ልጨርሳ። ይሄም እኮ እዚህ ጋር አንተ ከዛ በስተፊት በእጅህም የምትጽፈው አልነበረም፣ የምታነብም አልነበርክም። መቼ? በዛ ሰዓት በተባለው ወቅት ላይ። አሁንም ደግሞ ጠብቀኛ። አሁንም ደግሞ እዚህ ጋር ነቢዩ አለይሂ ሰላቱ ወሰላም ማንበብን እንኳን የቻሉት በጅብሪል አማካይነት መሆኑን ሱረቱ ነጅም ላይ ቁጭ ብሏል። ምን ብሎ? አለመሁ ሸዲዱል ቁዋ። በምን መልክ? ወደ ሱረቱ ሹዓራ ቁርአን ምዕራፍ 26 ላይ ትሄድና ቢሊሳኒን አረቢይን ሙቢን፣ በግልጽ በሆነ አረብኛ ቋንቋ ጅብሪል አስተማረው ነው የሚለው። ምኑን? ቁርአኑን። ቁርአኑን ደግሞ ለነቢዩ መሐመድ ብቻ አይደለም ያስተማረው አላህ። ሱረቱ አርረህማን ላይ አለመል ቁርአን ይላል። ለማን? ለሁሉም ሊያነብ ሊቀራ ለፈለገ ላመነበት ለሚመራበት ሁሉ ያሳወቀው ያስተማረው አላህ ነው። አሁን ታዲያ በምን መልክ ነው ሰው እየቀራ የመጣው? ነቢዩ በጅብሪል አማካይነት የማይነበብን በድምፅ እቅራ ባላቸው መሰረት። ከዛስ በኋላ እቅራ ሲባሉ ምን አሉ? ምን መልስ ሰጡ? ነብዩ አለይሂ ሰላቱ ወሰላም መልሱ የለም፣ ሐዲስ ላይ ነው ያለው። አነማ ቢቃሪ ያለው እሱ የቁርአን ላይ የለም ማለት ከሐዲስ አምጥተን ከሞላ ነው የሆነ ታሪክ ለመፍጠር ይሆናል። ግን ቆይ እዚህ ጋር አንድ ነገር ካንተ መረዳት የምፈልገዋለሁ። አንተ በቁርአን ብቻ ነው የምታምነው? በትክክል። ኦኬ፣ ሐዲስ አትቀበልም? አዎ። ቁርአንይ ነህ ማለት ነው አንተ? ቁርአንይ አይደለም ሙስሊም። ኖ በደንብ ስለማውቃችሁ ነው። መልእክተኛ ቁርአን ከነሱ ጋር ፕሊዝ ና። አሁን እዚህ ጋር አንተን በጣም ብዙ የምጠይቀህ ጥያቄዎች አሉ። ተግባባን አይደለም? ከሳሙኤል ማሞ ጋር ትተዋወቃላችሁ? ከማ? ሳሙኤል ማሞ እስማኤል መታሃራ ማንም አውቀው ሰው የለም። አንድ በል አርባ ምንጭ ጀማል ነኝ ብሎ ከክርስትና ወደ እስልምና ከገባ በኋላ የፊዚላሊል ቁርአንን ብቻ የሰይድ ቁጥብን ተፍሲር ብቻ ይዞ ሌሎች ሐዲሶችን አልቀበል ብሎ ቻሌንጅ ያደረኩት ሰው አለ። እስማኤል ማሞ 2 ቁጥር፣ መልካ ጀብዱ ሐረር፣ ከሚሴ እንደገና ከነስም ዝርዝራቸው ማቃቸው ሰዎች ጋራ በዚህ ዙሪያ ቻሌንጅ አድርገናል። አሁን ብዙ አትልፋ አይደለም እኔ ምን ተቅማል እና ይኸውልህ ራስህን ደብቀህ ማንንም ለመሸወድ አትሞክር። እኔ አሁን የጠየኩህ ለዚህ ነው። ለዚህ ነው የጠየኩህ። እስኪ አንተ እንካ ሱረቱል ፋቲሃ በሰላት ላይ እንዲነበብ የተደረገው ከምንድን ነው? ከቁርአን ነው ከሐዲስ? ሱረቱል ፋቲሃ ቁርአን ሐዲስ ምንድን ነው? ሰላት ላይ እንዲነበብ የተደረገው ከቁርአን ነው ከሐዲስ ነው? መረጃው እቺ ብቻ ነገር ቆይ ሲጀምር አሁን መነጋገር ያለብን ነበር። እቺ መልስልኝ ፕሊዝ። አይደለም ፕሊዝ። 5 ጊዜ ሰላት ሲሰገድ በምሽትም በቀንም ትሰግዳለህ አንተ ግን 5 ጊዜ? አሁን እሱ ነው ፐርሰናል ጥያቄ። 5 ጊዜ ትሰግዳለህ? እባክህ ለምን አያስፈልግማ? 5 ጊዜ አይደለ? አንተ ካፊር ነህ ማለት ነው። ማለት ትችላለህ። በግልጽ ነው የምነግርህ። በነቢዩ ሐዲስ ካላመንክ አንተ ካፊር ነህ። ቆይ ነቢዩ ራሱ በሐዲስ አሁን ባለው ሐዲስ ያምኑ ነበር እንዴ? በየትኛው? አሁን በምትለው ሐዲስ ያምኑ ነበር እንዴ? አዎ እንዴት በላ ላ ሰላተ ሊመን ለም የቅራ ቢፋቲሐቲል ኪታብ ያሉት ነቢዩ ናቸው በሐዲስ። አውቆ ይሄን ሐዲስ ነው ገለጽክልኝ። ይሄን ራሱ ከሐዲስ ነው ያመጣልኝ። አዎ ከቁርአን ደግሞ አመጣልሃለሁ። ከቁርአን አመጣልሃለሁ። ምንድነው ማመጣልህ?
ወለቀድ አተይናከ ሰብዐን ሚነል መሳኒ ወልቁርአነል ዐዚም አለ አላህ። ሱረቱል ፋቲሃ ስለመሆኑ ምን ማረጋገጫ? ማሻአላህ። እሺ ምንድን ነው ታዲያ ይሄ ተፍሲሩ ስለምንድን ነው ንገረኝ። ፋቲሃ የሚለው የቱ ጋር ነው? ንገረኝ ተፍሲሩን። አንተ ስለ ቁርአን እባክህ ይኸውልህ፣ ለምን አንግባባም? እንግባባ፣ እንደማመጥ ደግሞ ለመሰለ ለመሸናነፍ መሆን የለበትም አካሄድ። በፍጹም። ስለዚህ ከሆነ ይህ የቁርአን አያ ወለቀድ አተይናከ ሰብዐን ሚነል መሳኒ ወልቁርአነል ዐዚም፣ ሰብዐን ሚነል መሳኒ ማነች እሷ? እሺ ጥሩ ጥያቄ ነው የጠየቀኝ። ቶሎ ንገረኝ ፕሊዝ። አሁን ይህንን የዚህን መልስ አለማወቄ ፋቲሃ ነው ስለ ፋቲሃ ነው የሚያወራው አያስብልም። ለምንድን ነው የማያስብለው? በግልጽ ቀላል መግባቢያ አለን እኮ። ምን አለ መሰለህ፣ ይኸውልህ ቆየኝ። ቀላሉ መግባቢያችን ቀጥታ ወደዚች አያት ተፍሲሩ ጋር ግባ። ተፍሲር አንተ በማን ተፍሲር ነው የምትመራው? በቁርአን ነው የምትመራው። ሐዲስ አትቀበልም። በማን ተፍሲር ነው የምትመራው? ኢብኑ ከሲር ከቁርአኑ ጋር የሚስማማውን ኢብኑ ከሲርን የተሳሳተበት ቦታ አለ። ጀላሌን ሁሉም የራሳቸው የሰው ጥረቶች ናቸው እንጂ የአላህን ቃል ማብራራት አይችሉም። ሳዕዲ እሺ፣ ተፍሲር ሳዕዲ ሁሉም ጎድሎ አላቸው። በጣም ጥሩ። አሁን ደግሞ ወደ አንዱ ጋር እንምጣለን። ችግር የለም። ያንተን ሀሳብ እየተረዳሁት ነው። ቁርአንን 30ውን ጁዝእ 114 ምዕራፉን በትክክል ተጽፎ ተጠብቆ እንዲመጣ ያደረገው ማን ነው? ከማን ተቀብለህ ነው አንተ ቁርአን መመራበት የምትለው? አላህ። የተጻፈውን ነው የምልህ። አላህ ነው። የቀረ ቢኖርስ? የቀረ ስላለመኖሩ አላህ በቁርአኑ ተናግሯል። እንዳልቀረ ሙሉ መሆኑም መሰብሰቡም መጻፉም ጋራንቲውን አላህ ነው የወሰደው። እሺ ተፍሲሩ በቁርአን የነገረን። ጠይብ ተፍሲር ሳታውቅ አንተ በቁርአን ልትመራ ትችል? ለምን? እንዴት ነው የምትመራላችሁ? ሁደን ሊናስ እያለ እኮ ባለፈው ረመዳን ላይ ያነበብከው እኮ አያ ሁደን ሊናስ ካለ በኋላ ሌላ ሁዳ እኮ አያስፈልግም። በበይናት ሚነል ሁዳ ወልፉርቃን ካለ በኋላ አንተ ምንድን ነው ምን ቤት ነው እዛ ሌላ መጽሐፍ የምትጨምሩት? ምንድን ነው ሌላ መጽሐፍ የጨመርነው? ሐዲስ ምንድን ነው? ሐዲስማ የነብዩ ነው። የነብዩ እኮ ወማ የንጢቁ አኒል ሀዋ ፕሊዝ ይኸውልህ መጀመሪያ ሀዋ የሚለው ቃሉን እስኪ ከላይ ጀምር አንብብልኝ። ስለምንድን ነው የሚያወራው? ስለ ሐዲስ እኮ አይደለም። ሱረቱን ወነጅሚ ኢዛ ሀዋ። እሺ ከላይ እንጀምርልህ፣ ችግር የለም ቀላል ነው። ወነጅሚ ኢዛ ሀዋ ማ ضل صاحبكم وما غوى وما ينطق عن الهوى إن هو إلا አይደለም ኢላ ወህዩን። በጣም ጥሩ ዩሃ። ትክክል። ታዲያ ምንድን ነው የፈለግከው አንተ ከዚህ በፊት የነበረው? ሐዲስን ያስይዛል ወይ? ይሄኛው እኮ መልእክተኛው ወይ ወርዶለት ያን ወይ ለእኛ በመጽሐፍ መልክ አቀረበ። መጀመሪያ የጠየቅኩን ጥያቄ አንጣልኝ። ወለቀድ አተይናከ ሰብዐን ሚነል መሳኒ ወልቁርአነል ዐዚም። ሰብዐን ሚነል መሳኒ ማ ሂያ ንገረኝ። ይህን ነገር እኔ አላውቀውም አሁን ላይ። በቃ ስለማታውቅ ይሄ በቀጥታ ሰብዐን ሚነል መሳኒ የተባለችው ተደጋጋሚ የሆነችው ሱራ ነች። ነቢዩ ዓለይሂ ሰላቱ ወሰላም ለሰዒድ ለሚባለው ሰሓቢ ሲነግሩት አላህ ሱብሓነሁ ወተዓላ ለሌሎች ለምሳሌ የአንተን ሐዲስ የምቀበል ቢሆን ኖሮ እንደ ኤቪደንስ እቀበልህ ነበር። ይሄን የምትለውን ተረክ። ግን ያኔ ስለማላምን አለማመን ሌላ ነው፣ አለማወቅ ሌላ ጉዳይ ነው። ጥሩ፣ በጣም ጥሩ። ማመን አይደለም እንደውም አንተ ጥያቄ ልጠይቅ እና አጋጣሚውን አገኘህ? ምንድን ነው? አይ አጋጣሚ አይደለም። እሺ አጋጣሚ የምጠቀም ሰው አይደለሁም። ቀጥል። ግን ለምሳሌ ይህን ሐዲስ አሁን ለምሳሌ በረሱል ሰለም ስም የሚቀጠፈውን ወይ እሺ የሚባለውን ሐዲስ ኦር እሳቸው ብለዋል ተብሎ የተላለፈን ለኛ ይኸውልህ አሁን እኮ ጥያቄዎች ብቻ ነበር የጠየቅኩህ እኮ ምንም ሳትደክም የዚህኛውን አላውቅም ብለህኛል። ኦኬ ተስማምተናል። ከላስ አለማወቅ ማለት ወንጀል አይደለም። ብዙዎቻችን የማናውቀው ነገር አለ። እሺ ሰላት ላይ አተሸሁድ ላይ የሚባለው አዝካር በውስጡ የሚነበቡ እንትኖች ማለት የሱረቱል ፋቲሃ ንባብ እንደገና ተስሊማትን ጨምሮ የሰላት ሽሩጦች፣ ዋጅባት፣ አርካኖች የሚባሉት ሱነኖች፣ ኢብጥላት ሰላህ እነኚህ ተጠቃለው ነብዩ አለይሂ ሰላቱ ወሰላም ሰሉ ከማ ረአይቱሙኒ ኡሰሊ ብለው አስከትለዋል። አሁንም ሁሌ በሪፈረንስ መጣችልኝ ሐዲስ ነው ባይ አሁን እና ጠብቀኛ ይኸውልህ ጠብቀኝ። አንተ በነብዩ መሐመድ ነብይነት ጭራሽ እንደማታምን ነው ያረጋገጥኩልህ። አሁን እዚህ ጋር
በእሳቸው ነብይነት አረጋግጫለሁ ካልክ ያስተማሩትን ሐዲሶች ልትቀበል ግድ ይልሃል። እሳቸው ስለማስተማራቸው ምንድነው ለኛ መረጃችን? ቁርአን እዚህ ጋር ቁርአኑንስ ቢሆን ሰዎቹ በትክክል 114 ምዕራፎችን ይሄ ነው ሱራው ይሄ ነው ብለው ያስቀመጡትን ከነ ተፍሲሩ ምንድነው አስረጃ? አንተ ማን እንደሰጠ በምን አወቅ? አላህ እኮ ይላል